ልጅ ከቤት ውጪ በፍጹም መጫወት የሌለብሽ አራቱም ጨዋታዎች ታስታውሻቸዋለሽ? አዎ ማዬ አስታውሳቸዋለሁ። በጣም ጥሩ። እስቲ ንገሪ። አንደኛ እንተኛ ወይንም እንቅልፍ እንጫወት የሚሉኝን ጨዋታ መጫወት የለብኝም። አዎ ምክንያቱም መተኛት ያለብሽ በቤት ውስጥና በትምህርት ቤት በመተኛ ሰዓትና በመተኛ ቦታ ብቻ ነው። ማንም ሰው ይህን ጨዋታ እንጫወት ቢልሽ እምቢ ማለትና ለቤተሰቦችሽ ማሳወቅ አለብሽ። ሁለተኛው ሳይኔ ልጅ የሰውነት ንክኪ ጨዋታ መጫወት የለብኝም። በጣም ቆስ በውስጥ ልብስሽ የሚሸፈኑ የራስሽ ፕራይቬት ቦዲዎችሽን ማንም ሰው እንዲነካ መፍቀድ የለብሽ። ልጆች የሰውነት ክፍሎቻቸውን መጠበቅ አለባቸው። ይህን ከተጠየቅሽ ወዲያውኑ ለቤተሰብ መናገርሽን እንዳትረሽ። ሶስተኛው ጨዋታስ የድፍረት ጨዋታ በፍጹም መጫወት የለብኝም። ታዲያ ከሁለተኛ ፎቅ ላይ ዝሌ ካልዘለልሽ ግን ፈሪ ነሽ ቢልሽ ምን ታደርጊያለሽ? እምቢ እላቸዋለሁ። ምክንያቱም ጀግና መሆን ማለት አደገኛ ነገሮችን ማድረግ ማለት አይደለም። የኔ ጀግና። አራተኛውስ ምንድነው? የምስጢር ጨዋታ በፍጹም መጫወት የለብኝም። ማንም ሰው ለእናትሽ ወይም ለአባትሽ እንዳትናገሪ ካለኝ ነገሩ ስህተት ነው ማለት ነው። ስለዚህ ወዲያውኑ ለአንቺ ወይም ለአባ መናገር አለብኝ። አንቺ በጣም ድንቅ ነሽ። ሁሉንም በደንብ አስታውሰሻል። በጣም አመሰግንሻለሁ። ሰላም እንዲሰማኝ አደረግሽ።